ገን መተናል ጎረምሶች ይዘናል እንዳለ በአንድ ጉርሻ አረ እኔት ያሹ ጉርሻ ቢወድቅ አደባባይ ነው ብሎ መኪኖች ይዞሩታል እንዳያንቅሽ እሺ ትሪው ይታጠባል አንተ እነማን ናችሁ ግለጡ እሷ ላላችሁ ራሳችሁን ግለጡ እነማን ናችሁ አራስ ልጅ ብታገኝ አነካክታ ነው የምትውጠው ቤትስ በኩል ይበላል ብላ ቢባል እኔ በቃ ሰላም ነሽ እንዴናችሁ ሰላም ምንድነው ግንብ የሚሰራልኝ የውጭ ያጥስ ግንብ ልታሰሪ በቃ ባለሟጋ መጣች አዎ ጥራላት አረ ሰራለው አንተ ስራዬው ኮሱ ጓደኛዬ ናት እኮ ሰራለው እጄ አንተ ያለህማ ሩቅ በቃ ሰራለው እሺ ምንድነው የሚያስፈልገው ማለት ለሱ የሚያስፈልገው ትንሽ ዱቄት ይሄ የምን ዱቄት ይፈልጋል ዱቄት በካውፍጮ እናመጣለና ግን ሌላስ እሺ ጉደኛ ነው ዝም ብለሽ ስሚ እስቲ ምንድነው ማንካ አለ ማንካ በቃ ከዛ ምንድነው የሚሰራው አላችሁ እንዴ ግንብ የግንብ አጥር በቃ ሰራለሁ እሺ ምንድነው ሚስማር ያስፈልጋል ሚስማር እሺ አሁን ለማንኛውም ማጋዚጅ ልምጣ ማጋዚጅ ኧረ ተው በእናትህ ሂድ ጥራላት እንዴ በዱቄት እንዴት ነው ግንብ የሚሰራው አለ ሸቅል ኧረ ምኑን ትሸቅላለህ ማችለውን ነገር በቃ ማጋዝ ካለ ይሰራሉ ግን አጥር አይደለም እኮ ያለች ግንብ ነው ግንብ አይደል እና ማጋዝ ምን ያረግልሃል እሺ መቆፈር አለ ሂድ በእናትህ ግባ እንደውም አያስፈልግም እሱ አይጥራ ግን እንትን መቀስ ካለ እኮ ኧረ ድረስልኝ እያሾፍክ ነው እንዴ ልጁ ነው ዘንድሮ የት ነው ያመጣሽ ለምንድነው ቁም ነገር የሌለው ልጁ ግን እጄ ጠራልሻለሁ ጀምሩ ስሜ ባናና በአማርኛ ነው ሙዝ አሲዝሃለው ያለ እድሜ ምርኩዝ አንተ በስባሳ ገና ካሁኑ ሸተትከን ትንሽ ከቆየ ትሄዳለህ ገለህን እኔ በስባሳ ነኝ አንተ ግን ደረቅ በለጡ መታለች ከኋላ ዙር ልታንቅ በለጡ ቆይ የተጫወትን ነው ቆይ በለጡ እሺ ኮርኩሙኝ ግን እንዳፈሩሽ ችግር የለው እኔ ራሳይ እኮ ገባ በቃ እንደዚህ በደንብ እሺ ስራ ነው አንዴ የአይ ስልጠናውን ወስዳችሁ ካረካችሁ ስልጠናው እንደምጠብቀው አይደለም ካላችሁ በአካል አዳራሽ ስትመጡ እንደዚህ ትኮርኩሙኛላችሁ የምሬ ነው መመዝገቢያ ሊንክ ባዮ ላይ አለ ተባራል ገን መተናል ባላየ ገብተናል ጣቢው ልሻል ገብቶልሻል ወተቱም ተከትሎልሻል ምን ሊከውን ይሆን ቄጤማው ይመጣል ከዛ ይጎዘጎዛል ያራዳ ልጆች ጫቱም ይከተላል ሄሊኮፕተር አፓርካ ባር ቡኖ ሚልሻል ይገባልሻል ምንነቱ የማይታወቀው ግብአት ገባ አለኛው ሻይ ፈቀፈቅልሻል ራሱን በኩርኩም መጥቶ ያዋርድልሻል እንደ ፊሊቴር ጣላ ይጠለላል ያራዳ ልጆች ከዛም ይጨመቃል ባላየ ይቀዳል ለሰው ነው እንዲህ ነገር ያራዳ ልጆች እኔ በቃ ጀለንጎ ድርግገት ጠናሻው አንተ ከኔ ሰደብከኝ የማልጅ እንደው አታነንም አታመጪ ምን አታመጪ እሺ ምን እንደማላመጣም አሳያለሁ የማልጅ እንደው እንኳን ተቀማንተ ዴባ ምንም አይመጣም ሰላቢ አባትሽም ምንም አይመጡ ማንንም አልሰማም A few moments later እና ይገርምሻል በእናትህ አንተ ትልቅ ሰው አይደል ስለ ስርዓት ነው እንጂ በሰማ አራት ልደውልላት ሽታው ደግሞ ሄሎ ትርሲት ተዘዝቻለሁ ቢያንስ ድምፁ ራሱ ይልኝ ኧረ ይሄ ምን ግማታ ነው ድምፁ ራሱ ይልኝ እና ይገርምሻል እኔ ይሄንን ሀብት ያካበትኩት ለፍቼ ጥሬ ነው ዲስትሮ በቃ ያንሰራሁት ስራ የለም የሚገርምሽ እና አሁን ላንቺ እኔ በስምሽ ምን ላድርገው አንተን ብቻ ነው የምፈልገው በእውነት በጣም ነው ደስ ያለኝ በእውነት የኔ ፍቅር እቃችን እኮ ፓክድ ሆኗል ተዘጋጅቷል ለምንድን ነው ይዘን ማን ሄደው ኤክስኪውዝ ማን ልበል እንታወቃለን ትቀልጃለሽ እንዴ ፓክድ ሆኖ በር ላይ እየጠበቀን ነው ይኸው ወዛደሩላ ቁጭ ብሎ የሚጠብቀው እኛን አይደል እንዴ ይዞልን ወዛደር ደህና እያወራኋት ቡፋፊ ጎደሎ ቋንቋና አንተ ልጅ
አጎቴ ወይ ዛሬ ግን በጣም ነው ያማረው። ብለን ፎቶ አትነሳም? ኧረ እውነት ካሜራ አለ እሱ ነው። በዚህ ለእኔ ስጠኝ፣ እኔ ላንሳ። ኧረ ችግር እኔ ራሴ አነሳለሁ። ምን ሆነ? በጣም እንትን ቢል ኧረ አጎቴ እንደሱ አይደለም። አጉስ ልግባተው። እሺ ኧረ አጎቴ አጎ ኧረ ይቅር በቃ አጎቴ ምን መሰለህ እንደውም ይለጠፍልኝ። ወዴት ነው አንተ? እጠፋለሁ በቃ። አሃ እሷ ከሆድ ውስጥ ከወጣች ጀምሮ ይወደኝም ሳይል እዚህ ቤት እኔን ለማን ጥለኸኝ ሄደህ? እኔ ሳለቅስ ምን አባትህ ያነፋርቃል? ከእንደገና እደግምሃለሁ እባላለሁ። እሷ ስታለቅስ ውጭ ምንድን ነው ምን ሆነሽ ነው ምንድን ነው ምናምን ትላላችሁ። እስቲ አሁን የት ነው የምትሄደው? በቃ እንዳትፈልጉኝ። ያቺ ሚስት ቤቲ ጋር ነው የምትሄደው? ተጣሪች እኔን ጥለኝ ወደ እሱ አይደለም እኔን ጥለኝ ቤቲ ጋር ልትሄድ? እንደው በጣም ጥሩ ነው። በቃ እንደው ቶሎ በጊዜ ከቤት መውጣት ጎርምሳል። አንተ ከዚህ በኋላ እኮ አግብተህ ቤት መስርተህ ቡና ትጠራኛለህ። እሺ እንዳታናግሪኝ፣ እንዳትፈልጊኝ ከዛሬ ወዲህ። እሺ አልፈልግም፣ ችግር የለውም። አንተማ ካልክ ምን ይደረጋል እንግዲህ። ምንድን ነው ያዝከው ደግሞ? ልብስም ይዣለሁ ዳይፐርም ይዣለሁ። የልጄን ዳይፐር አንተ ለምንድን ነው? ምንድን ነው አንተ ምን ያደርግልሃል ዳይፐር? ብዙ መንገድ ስለሚሄድ ካካ ለማድረግ ምቆም ከሆነ ይመሽብኝ። ስለዚህ ዳይፐር አድርጌ እዛው ካካ እያደረኩ እሄዳለሁ። ሞኞ አስቀምጠው። ቁጭ አድርግ አንተ ቁጭ አድርግ እንዴ! ምንድን ነው አንተ? ምንድን ነው እናትን እያስቸገርክ ነው? እና ሰምቻለሁ እያስቸገርካት ነው። ዝም በል ሂድ ግባ፣ ሂድ ፕላስ ፊት ሂድ ግባ፣ ሂድ። ብር ካለ የት መኖር እንዳለብህ ልንገርህ። አንደኛ ብር እንዳለ ሰው ለመስማት ትዘጋጃለህ። ቴዲ አፍሮ የሚባል ድምጻዊ ታውቃለህ? ሰምቼ አላውቅም። ጎሳዬ ተስፋዬ፣ ኤፍሬም ታምሩ፣ እኔ እንጃ፣ እኔ ብዙ አላውቃቸውም። ጥላሁን ገሰሰ የሚባለውን ሯጭ ታውቀዋለህ? ስንት ሺህ የሚሮጥ ስለሌላ እንጂ ሌላ ገንዘብ ባጣዬ ቲሸርት እሺ፣ በቂ ነው። ማርያም በል እስቲ ያራዳ ልጅ ወዳለ ነኝ ማታ ታደርጋለህ። ዛሬ ሱሪ አለ ምን እንዳለ ታውቃለህ? ማርያም ዛሬ የሀገር ልብስ ነው ይዤ መጣሁ ይላለሁ። ባርጫዬን ይዤ ልመጣ ትቅማለህ እንዴ? አዎ ማርያም በል እስቲ ይሄን ጫማ ቀይርና ይሄን ጫማ ታደርጋለህ። ዛሬ ሱሪ አለ ሱሪ እሺ፣ ይሄ ለብርድ የሚሆን ጃኬት ነው። እሺ ለብርድ የሚሆን እስቲ ና ዞር ተነስ። ያው ደርቤ ትለብሳለህ። ያው መቼም በኋላ ማርያም በል ይሄ ሱሪ እግዚአብሔር ሁለት እኔ የለኝማ። እኔ በአቅሜ ልብስ ልሂድ እንጂ ሌላ ገንዘብ ባጣዬ በቂ ነው። ቲሸርት እሺ በቂ ነው። ማርያም በል እስቲ ያራዳ ልጅ ወዳለ ነኝ በጣም ተነሽ። አሁን ነው ይዲሽ እግዚአብሔር ነው የሚል ምን አደርጋለሁ? ቤት ነው የምትሄደው? በዚህ እንዴት ላስረዳው ግን ማርያምን ጋይዝ፣ አሁን በቃ አይቆም። ቀጥታ ወደ ቤት ነው እየሄደ ያለው ቀጥታ። ሰላም ነው አባ? ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? አለው ስለ መሳል ፈልጌ ነበር። ይሄ ፊት ነው? ይሄ ፊት አለው ፊት ለፊት ቁጭ ምን ማለት ነው? ሰው ሰርቻለሁ ግን እንደዚህ ነው ፊት ለፊት አይቻላቅም ነው የምልህ። በቃ ደንበኛ እንዴት ነው እንደምታስተናግደው? ዝም ብለህ አስልም እንዴ? ምንድን ነው የምትለው? የሚያክል ፊት ይዘህ መጣችም ታክሎ ወረቀት ሳልትለኛለህ እንዴ? ወይ አቡጀዴ ወጥር ያልጠበቁ የስክሪን ምናምን ወይ ጓደኞቹ ደውዬ አብረን አንዱ አፍንጫውን ሲስል እኔ ምናምን ጆሮን አልሳ አንተ ምን ማለት ፈልገህ ነው? ቁጭ ቀልድ ነው። አብረን ስልሻለሁ እንኳን ተኮሳትረ ማለት ነው።
ስቀማች አድርጎ ስቀልና አንተ ሳለኝ የመሳል ጀምራለሁ። እኔ መለገ ፊትን ከደከመ መሀል ማለት ነው ቂጥና አሳየ ስቀልና ኧረ አያልቅም እንዴ ምን ያልቃል? ይኸው እንደፈሩት ባቡጀዴውን ስለው ሁለት ጆሮቹ አልገቡም። ኧረ ተው ተው ምንም መፍትሄ የለም። በቃ አሁን ባላ ምን መፍትሄ ነው? ቁጭ ብዬ መፍትሄ አለኝ እኔ መፍትሄ አለ። ምንድነው? በዚህ ድንጋይ መፈልፈል ነው አንተም ፊት። ኧረ እንደው መፈልፈል ራስ አያስፈልገውም። አይን ብቻ መሳል አማል ትቀልዳለህ እንዴ? ሰው ሀገር መልኩ ነው ያልኩህ አይደል እንዴ? አይን ብቻ መሳል እኮ ነው እዚህ ላይ ሞተ ሳልና ሲያስጠላ ድንጋይ ነው። እንግዲህ ሽንኩርት ራሱ ዋጋው ጣራ ነካ። ኧረ እባክህ እውነት። ኦኬ ቢ አንቺ በቃ አሁን ነው በልቼ የመጣሁት። ኧረ ቢዩ ማን ነው የሚበላው? ይሄን አሁን ነው የበላሁት። በጣም ነው የጠገብኩት። ኧረ እባክሽ አትበይም። በልቻለሁ። ተዋት ተንኮሱ። ምን እያልከኝ ነበር አሁን? ኧረ እኔ ምንም እንትን ስለ ለምን አትበይም? እሷን ተዋት፣ ንገረኝ በቃ። እሺ በቃኝ አልሽ አንቺ? እሺ በቃ ከበቃሽ ለምን አትበይም? ተዋት በቃ በቃኝ አለች። አይጠፋም ታዲያ ምግቡ? ምን ችግር አለው ታዲያ? ይጥፋ። አዎ በልታለች። አዎ በቃ ምን ሆንክ ታዲያ አንተ? ኧረ ምንም። አይ ምግብ ለምን በምግብ ትጫወታላችሁ? የሚበቃሽን ብቻ አትወስጂም? ኧረ ተው ተንኮሱ። እንግዳ እንደዚህ አይባልም። የበቃ የሚበቃትን አይል በልታለች። እሺ ተጫወት አንተ። ምን ስትለኝ ነበር አሁን? ኧረ እኔ ምንም በቃ እዚህ ግቢ ደብሮኛል። በቃ ኧረ እባክህ በቃ መውጣት ነው የምፈልገው። ልጁ አሁን ደህና አልነበርክም? አዎ በቃ ከዚህ ግቢ መውጣት በቃ ሰላም ማግኘት ነው የምፈልገው። ሰላም ቤተሰቦች እንዴት ናችሁ? የሞከሩ ያሉ ሰዎችን ልናግዝ ነው። እናት አባቶች፣ እህት ወንድሞችን ለማገዝ ሰርፕራይዝ ለማድረግ እየሞከርን ነው። እኛም ድንገት እየተገኘን እየሞከሩ ያሉ ሰዎችን ሰፖርት እናደርጋለን። ይሄን ዓላማ ሰፖርት ለማድረግ ቴክኖ ሞባይል አብራችሁ ሰራለሁ ብሏል። ከኛ ምንም አይፈልጉም። እዚህ ካፕሽን ላይ ማስቀምጠው 172,000 ፎሎወርስ ያለው አካውንት ብቻ 100,000 መጨመር ብቻ ነው። ፎሎ አድርጉ። ይሄው ካፕሽን ላይ ያስቀምጣለሁ። ሰዎችን እናስደስት፣ ወንድሞችን ሰፖርት እናድርግ። እየሞከርን ነው።